አደባባይ ላይ ወጥቶ ሚዲያ ላይ ወጥቶ አላስፈላጊ ንግግር ያውን ተቋምን እስከ መዝለፍ አባቶችን እስከ መዝለፍ መንፈሳዊ ነኝ የሚል ይህ አይነት አካሄዱ መታረም አለበት። አግባብ አይደለም። የተሻልኩ መንፈሳዊ መሆኔ እኮ የሚታወቀው ሌሎች በሄዱበት ስህተት ሳይሆን ስህተትን በስህተት እንደው ስህተት አለ እኮ ብዬ ባስብ ስህተት በስህተት አይታረምም። ክፉ በክፉ አይታረምም። ስህተትን በመልካም በትክክለኛ ነገር ነው የምናረመው። ክፉውን ነገር በመልካም ነው እንድናቀና የታዘዝ ነው። ስለዚህ ያ ችኩልነት ያመጣው ችግር ስለሆነ ይሄ በግልጽ በአደባባይ የተነገረ እንደመሆኑ በአደባባይ ይቅርታ ይጠይቃል ብዬ አስባለሁ፣ እገምታለሁ። ይሄ ከሆነ ትልቅ ማስተዋል ነው። መልካም። አሁን ደግሞ ወደ ወቅታዊ ጉዳዮች ማለፍ የምንችል ይመስለኛል። ከሰሞኑን እርስዎ በስራ ጉዳይ አሁን በነገሩን ምክንያት በካሪ ካውንስሉን ጽሕፈት ቤቶች ለማደራጀት ከሀገር ውጭ በነበሩበት ሰዓት በዚህ ደግሞ የተሰጡ መግለጫዎች ነበሩ። በተለይ ከስህተት አስተምሮ አንጻር የተነሱት ሀሳቦች አንዳንድ አካላት የግለሰቦች ናቸው ብለው ሲተቿቸው ነበር። የተሰጡት መግለጫዎች ካውንስሉን የሚወክሉ ናቸው ወይ እንዳጠቃላይ የሚለውን ጥያቄና ካውንስሉ ከነዚህ ከስህተት አስተምሮች አንጻር ምንድን ያለው መልከታ የሚለውን ቢያብራሩልን። አዎ አውቃለሁኝ ሁሉንም። ምክንያቱም እንግዲህ ዘመኑ የቴክኖሎጂ ዘመን ነው። የማይታወቅበት ምክንያት የለምና እያንዳንዱን አውቃለሁ። በመሰረቱ የአንድ ግለሰብ የአንድ ሰው የአንድ መሪ ጉዳይ ነው ብሎ ማሰቡ ምን ያህል ለተቋሙ ያለውን አመለካከት ደካማ እንደሆነ ያሳያል። ይሄ ተቋም ትልቅ ተቋም ነው እና ጠንክሮ እየወጣ ያለ ተቋም ነው። የራሱን አደረጃጀት ፈጥሮ እየተንቀሳቀሰ ያለ ተቋም ነው። በአንድና በሁለት ሰዎች ፍላጎት የሚመራ ተቋም የለንም። እንደዚህ አይነት ተቋምም አልመሰረትንም፣ አልጀመርንም። ነገር ግን በቲም የሚሰራ በአንድነት የሚሰራ ውሳኔዎችን ተመካክሮ የሚወስን ተቋም እና ዓላማ ኑሮት የሚንቀሳቀስ ተቋም እንጂ በግለሰቦች ፍላጎት ላይ የሚሄድ ወይም በሚዲያ ግርግር የሚወሰድ ተቋም አይደለም። ያን ዘመን አልፈነዋል። ሁለተኛም ይመጣል ብዬ አላስብም እና ይሄ ከመጀመሪያው አስተሳሰቡ ጤናማ አይደለም፣ አግባብም አይደለም፣ ሊታረም ይገባል። በሌላ በኩል ስለ አስተምሮ ከተነሳ ከመጀመሪያው ጀምሮ ይሄ ካውንስል ሲመሰረት ከመፈጠሩ አስቀድመን ስንሰራ ምንድን ነው አንድ የሚያደርገን ነገር? አንድ ላይ ለመሄድ አንድ የሚያደርግ አንድ ነገር መኖር አለበት። ስለዚህ ያ ምንድን ነው ብለን ለይተን ነጥሮ የወጣን ጉዳይ አለ። ያም ደግሞ እንግዲህ በክርስቶስ ኢየሱስ አንድ ነን። ሁላችን አንድ ጌታ ነው የምናመልከው፣ አንድ እግዚአብሔር ነው የምንጠራው፣ አንድ መንፈስ ነው በውስጣችን የሚሰራው ብለን የምናምነው። ስለዚህ አስተምሮ ላይ ዋና ትኩረት ጊዜ በመውሰድ የመጀመሪያውኑ የምንቀበላቸው የጋራ የምንላቸው አስተምሮቻችን ምንድን ናቸው? 1 2 3 4 ብለን በዝርዝር አስቀምጠናል። ስለዚህ ስንነሳ ራሱ ይህን ያደረግንበት ምክንያት መካከል ላይ ችግር ቢነሳ ለመፍታት እንድንችል ሁኔታው የተመቻቸ እንዲሆን ታስቦ ነው የተደረገው። ስለዚህ ሁላችንም እነዚህን አዕማድ አስተምሮች ተቀብለን የተነሳ ነው ተቋሙም የተቋቋመው። ይሄ ብቻ ማለት ይሄም እንኳ ራሱ ተደርጎ መተዳደሪያ ደንቡ ውስጥ ተካቶ አዕማድ አስተምሮ ሳይቀር ገዢ ሀሳቦች ምንድን ናቸው ብለው ሁሉ ተካቶ ባለበት ሁኔታ አይበቃም ብለን እያንዳንዱ ቸርች አባል ሲሆን እያንዳንዱ ሚኒስትሪ አባል ሲሆን የቃል ኪዳን ሰነድ የምንለዋል የሚፈርሙት ተገደው አይደለም፣ ወደው ፈቅደው። ያ ሰነድ ላይ አንዱ የሚለው የካውንስሉን አዕማድ አስተምሮች እቀበላለሁ፣ መተዳደሪያ ደንቡን እቀበላለሁ፣ የሥነ ምግባር እንትኑን እቀበላለሁ ብለው የቃል ኪዳን ሰነድ ፈርመው ማህተማቸውን አስቀምጠው ሁሉም አብያተ ክርስቲያናት ሁሉም ሚኒስትሪስ አድርገዋል። ይሄ ላይ ነው ያለ ነው። ስለዚህ በእነዚህ ላይ ቆሞ ይሄ ካውንስል ለ4 ዓመታት ያህል እንግዲህ 4 ዓመት ቀላል አይደለም። በአንድ በኩል አደረጃጀት ስራ እየሰራን፣ በሌላ በኩል ደግሞ እያስተማር ገብቶናል ወይ ያልነው እኮ ይሄ ነው አንድ አድርጎ ያቆመን እነዚህ አስተምሮች ናቸው ብለን በተለያየ መልክ ትምህርቶች፣ ምክክሮች፣ ወርክሾፖች ተካሂደው ጉዳዩ የሚመለከታቸውን እየጠራን ሁሉ ቁጭ ብለው እንዲሰሙ አድርገናል። 4 ዓመት ቀላል አይደለም። በሚዲያ እንግዲህ ከ4000 በላይ አብያተ ክርስቲያናት አባል ያሉበት ተቋም ነው። ብዙ መቶ የሚቆጠሩ ሚኒስትሮችን የያዘ ነው። ህብረቶችን የያዘ ተቋም ነው። በሚዲያ ሁሉም እንዲሰማ በተደጋጋሚ የተለያዩ ሰዎችን ከተለያዩ ቸርቾች እያመጣን በአስተምሮች ላይ እንዲያስተምሩ እንዲናገሩ መክረናል፣ አስተምረናል። ይህን አልሰማሁም ማለት እንግዲህ ወይ ኢትዮጵያ ውስጥ ያልነበረ ሰው መሆን አለበት። ያም ሳያንስ አንዳንዶች በጣም ደስ የሚልን በዚህ ሂደት ውስጥ የተመለሱ አሉ፣ ራሳቸውን እያስተካከሉ ያሉ አሉ።
ይሄ ያበረታታናል። ምክንያቱም ዓላማችን ካውንስሉ ሰዎችን እያሳደዱ ማጥፋት ሳይሆን የሳተውን እየመለሱ ገንዘብ እያደረገ መሄድ ነው። ዓላማው ይሄ ነው። ምንድነው? አኮሞዴት እናደርጋለን፣ ኮሬክት እናደርጋለን ብለን ነው የተነሳ ነው። ማቀፍ አለብን፣ መቀበል አለብን። ሳልይዘው ቦታ ሳልሰጠው አጠገቤ ሳላስቀምጠው መደማመጥ አንችልም። ስለዚህ መጀመሪያ ገንዘብ ማድረግ ቦታ መስጠት ስለሚያስፈልግ በአባልነት ተቀብለናል። ከዚያስ ማስተካከል፣ የማስተካከል ስራ መስራት እና ይሄ በተለያየ መልክ ተደርጓል። አንዳንዶችን በግልም ጠርተን አነጋግረናል። እዚህ ጠርተን አንዳንድ ጉዳዮች የገጠሟቸው ስለነበሩ እኛ ቢሮ ድረስ አቤቱታ የመጡ ጉዳዮች ስለነበሩ እነዚያን አደባባይ ላይ ሳናወጣ ጠርተን አነጋግረናል፣ መክረን ልከናል። ነው። ስለዚህ በምክክር እኔ በማውቀው እንደ ጠቅላይ ጸሐፊ እንደመሆኔ ሳላውቀው የተደረገ ሳልፈቅድ ሳልስማማ የሆነ ነገር ስለሌለ ሌላ ስበብ ሳንፈልግ ችግሮችን መፍታት አስፈላጊ ነው። በአስተምሮ ላይ እንደውም የእኛ እኮ ድካም የሚያሳየው አንዱ ለምሳሌ ከህብረቶች መካከል አንዱ የሆነው የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት አስቀድሞ በአለፈው ዓመት ይሄ በዚህ ዓመት መጀመሪያ በ6/1/2017 ማለት እንግዲህ ከተወሰነው ጊዜ በፊት አቋማቸውን በግልጽ በደብዳቤ ያሳውቀዋል። እኒህን አስተምሮዎች እናስተካክላለን በሚል መሪዎች ተሰብስበው የህብረቱ አቋም ወስደው እንዲህ አይደረግም መደረግ ያለበት ይሄ ነው ብለው በግልጽ በስንት ገጽ ደብዳቤ የያዘ ማስረጃ ነው የላኩል። ይሄ ከየት ከመሬት ተነስቶ አይደለም፣ ካውንስሉ ካደረገው ገለጻና ምክር የተነሳ ነው። እኛ እንደ ካውንስል ሁሉም የኛ ናቸው። ሁሉንም ልናገለግል ነው እዚህ የተቀመጥነው። አንዱንም ለሌላ ነገር ልናጠቃ ሌላውን እንትን ልንል አይደለም እዚህ የተቀመጥነው። 4000 ምናምን አብያተ ክርስቲያናትን ላገለግል ነው እዚህ ወንበር ላይ ያለሁት። እነሱም በሙሉ የቀደምት ይሆን የቅርብ ጊዜ ይሆን ብዙ ህዝብ ይኖረው ጥቂት ህዝብ ይኖረው አይደለም። ሁሉም ለእኔ አብያተ ክርስቲያናት እኩል ናቸው። እኩል እናገለግላለን፣ እኩል እናከብራለን። ሲሳሳቱ ደግሞ ተሳሳታችሁ እንላለን። እዚህ ያለ ነው። ለዚህ ነው የካውንስሉን ደንብ ማስከበር ኃላፊነቴ ነው። እንደ ጠቅላይ ጸሐፊ እዚህ የተቀመጥኩት የካውንስሉን መተዳደሪያ ደንብ ስራ ላይ ለማዋል ለማስከበር፣ አብያተ ክርስቲያናቱን ደግሞ አባላትን ለማገልገል በተገቢው የሚቻለን ሁሉ ለማድረግ ነው። ይህን ካላደረጉ ተጠያቂነት ይኖርብኛል እና ስራው የተሰራው በጋራ ነው። ውሳኔው የጋራ ነው። አንድን ቤተክርስቲያን ወይም ግለሰብን ለማጥቃት የተሄደ አቅጣጫ ምንም የለም፣ ወደፊትም አይኖርም። ይሄ እይታ በእኛ በኩል አይኖርምና ይህንን ማስተካከል ከአንዳንድ ወገኖች ይጠበቃል። በግልጽ ለመናገር በአሁኑ ጊዜ አንድ ሰው ብቻ አይደለም፣ ሁለት ሰው ብቻ አይደለም። እስካሁን ድረስ የወሰነውን ይህነውን ነገር ተከትለው ተቀብለው የተስተካከሉ እንዳሉ ሁሉ ያልታረሙ አሉ። እኛ እያልን ያለነው 66ቱን ቅዱሳት የብሉይና የሐዲስ ኪዳን መጽሐፍት እንቀበላለን ነው አንዱ አማድ አስተምሮ እቀበላለሁ። ስለዚህ ከተቀበል አሳዩኝ፣ የት ላይ ነው ዘይት ሽያጭ የዋለው? የት ላይ ነው ጨው በጸጋ ስም የተሸጠው? የት ላይ ነው ነቢይም ሐዋርያም ቄስም ፓስተርም ምንም በምንም ስም እንጥራው እንዲህ አይነት ስራ የሰራው በ66ቱ ቅዱሳት መጽሐፍት በአንዱ ውስጥ የት ላይ ነው? የለም። ታዲያ ያንን ነው የምንቀበለው፣ ያንን ነው የምንኖረው፣ ያንን ነው የምናስተምረው የምንል ሰዎች ዛሬ ላይ ችብቸባ ላይ ንግድ ውስጥ የተገባው ነው። ምንድን መቆም አለበት። ይሄ ለድርድር የምናቀርበውም አይደለም፣ መቆም አለበት። ንግድ ከሆነ መግባት ይቻላል፣ አስፈቅዶ የሀገሪቱን ሕግ አክብሮ። እንዳውም እኮ ካስፈለገ ከዚህ በፊት በዚህ በተሳሳተ መልክ ዘይትም ሌሎችም እየተሸጡ የተገኘ ገቢ ቀረጥ መከፈል አለበት የመንግስት። ያለ ሕግ